የሽያጭ አማካሪ ስራው መሸጥ ነው ወይስ ማማከር? አንድ የሽያጭ አማካሪና አንድ ደንበኛ አንድ ቴብል ላይ ሲቀመጡ ሁለቱም የራሳቸው የሆነ ስጋት አለባቸው። የሽያጭ አማካሪው ይህንን የማቀርበውን ኦፈር አምኖኝ ይህ ደንበኛ ገዝቶኝ ኮሚሽን አገኝ ይሆን ወይስ አላገኝ ይሆን የሚል ስጋት አለበት። ደንበኛው ደግሞ እዚህ ፕሮፐርቲ ላይ ብሬን ኢንቨስት ባድረግ አተርፍበት ይሆን ወይስ እከስር ይሆን የሚል ትልቅ ስጋት አለበት። ስለዚህ መፍትሄው ምንድነው? የሽያጭ አማካሪው መሸጡን ትቶ ማማከሩ ላይ ትኩረት በማድረግ እንዲሁም ደንበኞች ደግሞ የሽያጭ አማካሪው እየሸጠልኝ ነው ወይስ እያማከረኝ ነው የሚለውን ፊገር አውት በማድረግ ጤናማ የሆነ የሽያጭ ሂደት ማከናወን ትችላላችሁ። በዚህ አጋጣሚ ቴምር ፕሮፐርቲስ የካ ክፍለ ከተማ ጀርባ ከአዲሱ ጫካ ፕሮጀክት አጠገብ ከዚህ በፊት በሀገራችን ያልተለመደ 60/40 አከፋፈል ያለውን 40%ቱን አሁን ከፍላችሁ 60%ቱን ቤታችሁን ስትረከቡ የምትከፍሉት ወይንም ደግሞ ቅድመ ክፍያ 20% ብቻ በመክፈል ቀሪውን 80% በ14 ዙር ክፍያ ቀስ እያላችሁ ያለምንም ወለድ የምትከፍሉበትን የቤት አማራጭ ከስቱዲዮ እስከ ባለ 3 መኝታ ለእናንተ ይዞላችሁ መጥቷል። ታዲያ እዚህኛው ሳይት ላይ በቂ መረጃ ለመውሰድ እንዲሁም ሪል ስቴትን በተመለከተ ምክር ለምትፈልጉ ደንበኞች እታች ባለው ስልክ በመደወል በቂ መረጃ መውሰድ ትችላላችሁ። ያለው ነኝ ከቴምር ፕሮፐርቲስ ሰናይ። የሽያጭ አማካሪ ስራው መሸጥ ነው ወይስ ማማከር? አንድ የሽያጭ አማካሪና አንድ ደንበኛ አንድ ቴብል ላይ ሲቀመጡ ሁለቱም የራሳቸው የሆነ ስጋት አለባቸው። የሽያጭ አማካሪው ይህንን የማቀርበውን ኦፈር አምኖኝ ይህ ደንበኛ ገዝቶኝ ኮሚሽን አገኝ ይሆን ወይስ አላገኝ ይሆን የሚል ስጋት አለበት። ደንበኛው ደግሞ እዚህ ፕሮፐርቲ ላይ ብሬን ኢንቨስት ባድረግ አተርፍበት ይሆን ወይስ እከስር ይሆን የሚል ትልቅ ስጋት አለበት። ስለዚህ መፍትሄው ምንድነው? የሽያጭ አማካሪው መሸጡን ትቶ ማማከሩ ላይ ትኩረት በማድረግ እንዲሁም ደንበኞች ደግሞ የሽያጭ አማካሪው እየሸጠልኝ ነው ወይስ እያማከረኝ ነው የሚለውን ፊገር አውት በማድረግ ጤናማ የሆነ የሽያጭ ሂደት ማከናወን ትችላላችሁ። በዚህ አጋጣሚ ቴምር ፕሮፐርቲስ የካ ክፍለ ከተማ ጀርባ ከአዲሱ ጫካ ፕሮጀክት አጠገብ ከዚህ በፊት በሀገራችን ያልተለመደ 60/40 አከፋፈል ያለውን 40%ቱን አሁን ከፍላችሁ 60%ቱን ቤታችሁን ስትረከቡ የምትከፍሉት ወይንም ደግሞ ቅድመ ክፍያ 20% ብቻ በመክፈል ቀሪውን 80% በ14 ዙር ክፍያ ቀስ እያላችሁ ያለምንም ወለድ የምትከፍሉበትን የቤት አማራጭ ከስቱዲዮ እስከ ባለ 3 መኝታ ለእናንተ ይዞላችሁ መጥቷል። ታዲያ እዚህኛው ሳይት ላይ በቂ መረጃ ለመውሰድ እንዲሁም ሪል ስቴትን በተመለከተ ምክር ለምትፈልጉ ደንበኞች እታች ባለው ስልክ በመደወል በቂ መረጃ መውሰድ ትችላላችሁ። ያለው ነኝ ከቴምር ፕሮፐርቲስ ሰናይ።